መቴ ሞላትን ሴት የሚያገባው ብላችሁ ታስባላችሁ? እኔ ሴቶችን ዝቅ እያረኩ አይደለም፣ እውነታውን ነው የምንነጋገረው። አንቺ ለቤተሰቦችሽ ቤት ለመስራት ስቲ፣ መኪና ለመግዛት ስቲ፣ በሬ ማረሻ ለመግዛት ስቲ እድሜሽ ይሮጣል። ከዛስ ማልቀስ ይሆናል። እኔ ብዙ እህቶችን አውቃለሁ እንደዚህ አይነት ችግር ውስጥ የወደቁ እህቶች። ብር ልጅ አይሆንም፣ ብር ትዳር አይሆንም፣ ብር እድሜን አይተካም። ስለዚህ ወሰን ሊኖረው ይገባል። አረብ ሀገር የምትኖሩበት ገድቡ ይብቃ። ከዛ በኋላ እጃችሁ ላይ ብር ኖረም የተጀመረው ቤት አለቀም አላለቀም ወደ ሀገር ቤት ለመግባት ወስኑ። እዚሁ ዕጣ ፈንታችሁ ተስተካክሎ ትዳር ከያዛችሁ የውጭውን ሀገር ትዳር ሁላችሁም ታውቁታላችሁ። የገባችሁበትም ያልገባችሁበትም የሁለቱም ትዳር የትዳርን ዓላማ እውን የሚያደርግ ትዳር አይደለም። ከተጋቡ ከ3 ከ4 ከ5 ዓመት በኋላ እንጂ የማይወልዱ አሉ። ማን ሆነው ነው አይደለም። ብር ሲሉ ብር ብለው ይቀራሉ አንዳንዶቹ። ይህንን ሁሉ ዓመታት ኪኒን ስትቅም መርፌ ስትወጋ ጤንነቷን እያወከች ትዳር አለኝ ብላ ታወራለች። አይገርምም? የሰዎቹ ልጆች ትክክለኛውን ትዳር መስርተው ልጅ ወልደው ሲስሙ፣ ልጅ ወልደው ሲያቅፉ፣ ልጅ ወልደው ሲያሳድጉ፣ እሷ ግን ለብር ስትል ትዳሩ ዓለም ውስጥ ገብታለች። ወይ ከዛ አይደለች ወይ ከዚህ አይደለች። እያሰባችሁ መሆን አለበት እህቶቼ። እድሜ ሰከንድ ቁማ አትጠብቀንም። ስለዚህ አንዱ እህቶቻችን ወደ ሀገር ቤት የማይመለሱበት ምክንያት የጀመርኩትን ነገር አልጨረስኩም። መቼ ነው የምጨርሽው? አላውቀው። ይህን የጀመርሽውን ነገር ከመጀመርሽ በፊት የነበሩት ፋሚሊዎችሽ ይሄ ነገር ቢቋረጥ ይሞታሉ? አይሞቱ። ጨረሽውም አልጨረሽውም ያንቺ እድሜ ግን እየገሰገሰ ነው ያለው። ሀገር ቤት ቢሄድስ እዛ ትዳር ማን አስቀምጦልኝ? አዎ ትክክል። ፕሮሚስ የተገባልሽ ነገር የለም። ሆኖም ግን እውጭ ዓለም ላይ ሆኖ ከማታውቂው ሰው ጋር ወደፊት ገና አተፈላልጋችሁ ከሚታሰብ አገርሽ ገብተሽ እናት አባትሽ ጋር ቁጭ ብለሽ ዱዓ እያደረጉልሽ ከሚያውቁሽ ሰዎች አላህ ባለው ሰዓት ይመጣል። አግብታችሁም ብር የለንም፣ ቤት አልሰራንም፣ መኪና አልገዛንም። የትኛው መኪና? እዚህ ለሚሾፍረው መኪና ገና እስኪገዙ ድረስ መውለድን ያቆማሉ ሙሉ በሙሉ። ይሄ ትልቅ ወንጀል ነው። ይህንኑ ሲሉ መለኩል መውት መጥቶ ወይ እሷን ወይ እሱን ወይ ሁለቱንም ይዟቸው ይሄዳል። ይረሳሉ። ምትክ የላቸውም። ሌላው ምክንያት የኢትዮጵያ የኑሮ ሁኔታ ነው። አንዷ ኢቃማ ኑሯት ኢጃዛ ሂዳ ስትመለስ ኢትዮጵያ እዚሁ ይሻለኛል
እዚሁ የአረብ ቤት ገረድ ሁኜ ብኖር ይሻለኛል ስትል ከሰማች ሌላኛዋ እህት እኔም መወሰን አለብኝ ትላለች። አዎ እዚህ በጋላ ነው የምትሉት ሱቅ ገብታችሁ በ5 ሪያል ለበን ትገዙ ይሆናል፣ በ7 ሐሊብ ትገዙ ይሆናል። ምግቦችን በቀላል ብር ታገኙና ትመገቡ ይሆናል አይደል? አዎ ይሄንን የለመዱ እህቶች ወንድሞች እንዴት ብለው ኑሮ በናረበት ጊዜ ኢትዮጵያ ይገባሉ? ማይታሰብ ነገር አይደለ? ቤተሰቦችም አረ ልጄ ወደዚያ አታስቢ የሚሉም አሉ። አታስቢ እንደው የተወሰነ ብር ባንክ ውስጥ እስኪኖርሽ ድረስ አታስቢ። ጤፉ ተወዷል፣ በርበሬው ተወዷል፣ ጨው እንኳን ሳይቀር ተወዷል። ማብራት በተራ ነው፣ ውሃ ሰልፍ ነው። ይህንን ሁሉ ሲነግሯት እዚህ አረብ ቤት ተቀጥራ ተሰድባም ተዘልፋም ተርባም ቢሆን ብር ታገኛለች አይደል? ኢጃዛ ስትወጣ ብዙ ብሮችን ልደሰት ብላ ታባክናለች። ይሄንን እዛ ታገኘውማ። ስለዚህ ቤተሰብም ጓደኛም የኢትዮጵያን የህይወት የኑሮ መናርን በዜናም ሲሰሙ እንዴት ብለው እንግባ ብለው ያስባሉ? ታዲያ ሁለተኛው ችግር ይሄ ነው። ትናንትና በድህነቱ ዓለም ስትኖር የነበርሽው ዛሬም ላይ አልፍልሽ እንዴት ብዬ ኢትዮጵያ ገብቼ እንዴት እኖራለሁ አለምደውም የሚሉም አሉ። አረ እንዴት ተብሎ ይለመዳል? የአረብ አገር የአረብ ቤቶች ሐማም ቤትና እነሱ የሚኖሩበት ቤት ሲነጻጸር ኢትዮጵያ ያለው ቤት ሲነጻጸር ምን ያገናኘዋል? ስለዚህ እንደሷ ምርጫ ኢትዮጵያ ሂዳ እዛ ደሳሳ ጎጆ ውስጥ ከምትገባ ማብራት የሌለበት ቤት ውስጥ ከምትገባ በሻማና በፋኖስ ከምትኖር ዝናቡ ያፈሰሰ ቤቱ ኮርኒሱ ያፈሰሰ ከምትኖር እዚህ ሌላው እንኳን ቢቀር ሐማም ያጠበች ሐማም ውስጥ ብትኖር የምትመርጥ እህትም አት